ምራለን የአዲስ አበባ ህዝብ 30 በመቶ የነዳጅ ጭማሪ እንዳይደረግበት ብልጽግናን ተማጸነ። የዜጎች መብት በልመና ይገኛል የሚለው ጥያቄ እንደተጠበቀ ሆኖ ህዝቡ ግን ከፍተኛ ጭንቀት ውስጥ መግባቱ እየተነገረ ነው። ብልጽግና ለጦርነት የማወጣውን ወጪ ክፈሉ የሚል ዘመቻ የጀመረ ሲሆን ዳር ቆሞ ሲመለከት የነበረው የአዲስ አበባ ህዝብም ችግሩ ቤቱ ድረስ መጥቶለታል እየተባለ ነው። ይህን ተከትሎም ህዝቡ ከዚህ በላይ እንዳይቀጣ ልመና የጀመረ ይመስላል ተብሏል። መሬት የያዘውን የህዝብ ጥያቄ የተመለከተ ሰፊ ዘገባ ይዘናል። የብልጽግናው አገዛዝ መዋቅራዊ ፍርሰት ሲቀጥል ፋኖ በተለያዩ ግንባሮች ድል ማስመዝገቡ ተሰምቷል። በጎንደር የጸጥታ ኃላፊውን ጨምሮ ከ10 የሚበልጡ የስርዓቱ ተላላኪዎች ጥንቃቄ በተሞላበት ኦፕሬሽን በቁጥጥር ስር የዋሉ ሲሆን ከተማረኩት በተጨማሪ በፈቃዳቸው ስርዓቱን ከርተው የተቀላቀሉ መኖራቸውም ተገልጿል። በዚህም ላይ ሰፊ መረጃ ይዘናል። የዘንድሮ የብልጽግናው አገዛዝ ምርጫ የሚካሄድበት ቀን ተወስኗል። የምክክር ኮሚሽኑ ስውር የፕሬዝዳንታዊ ዓላማና የምርጫውን ሂደት እኩል እያስኬደ ያለው ባለ ሁለት ካርዱ ብልጽግና የተወዳዳሪዎች ጉዳይ ግን ከፍተኛ ጥያቄ አስነስቶበታል ተብሏል። በምክክር ኮሚሽኑ ሂደት እነ ኢዜማ 72 ገጽ ያላቸውን ጥራዞች ሲያስገቡ በምርጫው ለመሳተፍ ግን እጩ ተወዳዳሪዎቻቸውን አላስመዘገቡም ተብሏል። ተፎካካሪዎች እስካሁን ለመሳተፍ ያልወሰኑበት የምርጫ ሂደትን የተመለከተ ሰፊ መረጃም የምትሰሙት ይሆናል። አሁን በቀጥታ ወደ ዝርዝሩ አለፍን። እባካችሁ 30% አጨምሩ። ነዳጅ አጨምሩ። የእውነት አጨምሩ። ትክክል አይደለም ይሄ ነገር። የሚጎዳው ህብረተሰብ በጣም ብዙ ነው። በኢትዮጵያ ነገ ይጀምራል የተባለው የነዳጅ ዋጋ ከፍተኛ ጭማሪ ውጥረት ፈጥሯል። የነዳጅ ዋጋ ጭማሪው 30 በመቶ ነው መባሉ በአይነቱ ታይቶ ስለማይታወቅ ሸማቹና ተጠቃሚው ከፍተኛ ፍርሃት ውስጥ መግባታቸው ተነግሯል። አጋጣሚው ምቹ የሆነላቸው ነጋዴዎች ነዳጅ በመደበቅ የብልጽግና ፖሊሲ ያመጣውን ቀውስ እያባባሱት ነው ተብሏል። ዋናው ጥያቄ ግን የነዳጅ መጨመሩ ሳይሆን እሱን ተከትሎ የሚመጣው የሌሎች ሸቀጦች ከፍተኛ የዋጋ ንረት ነው እየተባለ ነው። የብልጽግናው አገዛዝ ቀስ በቀስ የነዳጅ ድጎማን ሙሉ በሙሉ በማንሳት የ1 ሊትር የነዳጅ ዋጋ ከ250 ብር በላይ እንዲሆን ለማድረግ እቅድ አለው ተብሏል። የዚህ ዋጋ ንረት ቀጥታ ከጦርነቱ ጋር እንደሚገናኝ የሚያስጠነቅቁት የምጣኔ ሀብት ምሁራን ጦርነት ካልቆመ በስተቀር ኢኮኖሚው ከፍተኛ አደጋ ውስጥ መግባቱ አይቀርም ይላሉ። የብልጽግናው አገዛዝ ካለበት የኢኮኖሚ ድቀት በተጨማሪ ማለቂያ የሌለው የሚመስለው የጦርነት አዋጁ ሄዶ ህዝቡ ትከሻ ላይ እንደወደቀም ይነገራል። በአጭር ቃል የብልጽግና መርህ እሱ ለሚፈጽመው ጦርነት ህዝቡ ይክፈል የሚል እንደሆነም ተመልክቷል።